አሰላም አሌይኩም ወረህመቱላሂ ወበረካቱ። የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? ከሀገር ውስጥም ከሀገር ውጭም አላችሁ ኢትዮጵያኖች ወገኖቼ እህቶቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። ለምትሰጡኝ አስተያየት ለምታበረታቱኝ አማርኛ ትንሽ ያጥረኛል፣ ይቅርታ አድርጉልኝና ለዛ ሁላ በጣም ነው የማመሰግነው ውዶቼ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያደረጋችሁን ሰብስክራይብ አድርጉኝ፣ አበረታቱኝ እና አላህ ገዛችሁን ይክፈላችሁ፣ ከይር ገዛችሁን አላህ ይክፈላችሁ። የሀገሬ ልጆች ሙስሊሞችም ክርስቲያኖችም ፈጣሪ ይጠብቃችሁ። ሰላምታችሁን አላህ ሰላማችሁን ብዝት ያርግላችሁ። ከስደት አላህ ነጻ ያርጋችሁ። ከሰው ቤት አላህ ነጻ ያርጋችሁ። አላህ ሱብሓነሁ ወተዓላ ለእናንተ የሚሆነውን የሚበጃችሁን ርዝቅ አላህ ይክፈትላችሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለዚህ አበረታቱን፣ ከጎኔ ሆኑ። በቃ እኔ እወዳችኋለሁ። አላህ ውድድ ያድርጋችሁ። እንደዛ ነው የምላችሁ። ሌላ ምንም አላችሁም። ለምታበረታቱኝ ሁላ ፈጣሪ ጥሩ ነገር ለእናንተ መልካም ነገር ያስብላችሁ ብዬ ነው የማመሰግናችሁ። ሁላችሁንም አመሰግናችኋለሁ እና እየገባችሁ ደግሞ እንትን ላረጋችሁ ሰብስክራይብ ያላረጋችሁን ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ ሼር ኮሜንት ደግሞ ስጡኝ እና ዋናው ነገር መታየት አለበት። ቪዲዮ ምናምን ሲታይ ትንሽ ለኛ ጥሩ ነው። አበረታቱኝ። ከሰው ሀገር ወደ ሀገሬ ሊገባ ሰራ አድርጌ ከልጆቼ እንድገናኝ። የሰው ሀገር ኑሮ ታውቃላችሁ፣ ስራ አይሳካም ብዙ ጊዜ እና ስለዚህ ደግሞ አብዛኛው ጠፍቶ ለሚሰራ ሰው ስራ አንዴ ይገኝ አንዴ አይገኝም፣ ብዙ ጊዜ ያስቸግረናል። እናንተ ደግሞ አበረታቱን። ስለዚህ በጣም ነው የማመሰግነው ከጎኔ ላላችሁ ለምታበረታቱን ሁላ በጣም ነው ማመሰግነው። አላህ ይጠብቃችሁ፣ አላህ ኸይር ገዛችሁን ይክፈላችሁ እላችኋለሁ ውዶቼ እና ገዛከላ እላችኋለሁ። እሺ አላህ ይጠብቃችሁ፣ ባላችሁበት ሁላ አላህ ይጠብቃችሁ። ከመዳን ቤት ነፃ አውጥቶ የራሳችሁ መዳን የምትባሉበት ርዝቅ አላህ ይክፈትላችሁ። እናንተም ነገ በቤታችሁ በህይወታችሁ በኑሯችሁ እንዲህ ተረጋግታችሁ ተቀምጣችሁ ቤቴ ብላችሁ ከልጆቻችሁ ጋር ወደ ሌላ ያገባችሁ አግብታችሁ ያገባችሁ ደግሞ ከልጆቻችሁ ጋር ተገናኝታችሁ ሰላምን ያለውን ህይወት ልትኖሩ ህይወታችሁን አላህ ለውጦላችሁ ኸይሩን መልካሙን ነገር አስቦላችሁ ሀገራችሁን እንድትገቡ ዱዓዬ ነው። እናንተ መበረታቱ እኔም ዱዓ አረግላችኋለሁ። ያው እንደዛ ነው እላችኋለሁ። ሌላ ምንም እምላችሁ ነገር የለም። ፈጣሪ መልካምን ነገር ሁሉ ያስብላችሁ እላችኋለሁ ውዶቼ። አላህ ይጠብቃችሁ፣ አላህ ይጠብቃችሁ። መልካም ነገር አላህ ያስብላችሁ። እወዳችኋለሁ፣ አከብራችኋለሁ። በቃ ምንም እምላችሁ ነገር የለም። እወዳችኋለሁ። አላህ ይስጣችሁ እና እላችኋለሁ። ሌላ ምንም ነገር መለው የለኝም። አመሰግናለሁ። በቃ አመሰግናለሁ። ገዛከላ ሹክራን፣ ለሁሉም ነገር ሹክራን። አበረታቱኝ። አሁንም ከጎኔ ይሁንላችኋለሁ። አሰላሙ አለይኩም ወራህመቱላሂ